ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቼ ዛሬ እንግዲህ የመጣሁትኝ ከአምስት ወር በፊት ይመስለኛል አንድ ቪዲዮ ለቅቄ ነበረና ያ የለቀኩት ቪዲዮ በደንብ እየታየልኝ አይደለምና ዞር በደንብ አልታየምና አሁን ላይ አልተመቸኝም ነበርና ቶሎ መጥቼ መልቀቅም አልቻልኩኝም ነበርና አሁን ላይ ግን ቼክ ሳረጋው የታየው ማለት ነው በጣም ትንሽ ነው ማለት 20 ሰው ነው ያየውና በርግጥ እኔ ቶሎ እየለቀኩኝም አይደለም አንዳንድ የዩቲዩብ ነገርም አዲስ እንደመሆን መጠን እየገቡኝ አይደለምና አሁን ይሄ ቪዲዮ እናንተ ጋር ከደረሰ ቢያንስ እንኳን 20 ሰው 10 ሰው ቢያየው ያ 10 ሰው ሰብስክራይብ ቢያደርግ አሁን ያለው የሰብስክራይበር መጠኑ 3 ነው እና ምንም ሰብስክራይበርም አልተደረገልኝም እና ፕሊስ በቃ በእናታችሁ ሰብስክራይብ አድርጉና ቪዲዮ እየቀረጽኩ ነው። ቆይ ሂድ ቪዲዮ ደግሞ አምሮባል ቆንጆ ነው አምሮባል ደግሞ ጸጉር አሪፍ ቪዲዮ እየሰራው ነው። መቤት ቅድስት ደውላ ነው እንዳትገባ እየተቀረጽኩኝ ነው። እና ስለዚህ ቅድስትም እያወራችሁ ነው ብያለሁ። ስለዚህ አሁን ይሄ ቪዲዮ እናንተ ጋር ከደረሰ ሰብስክራይብ አድርጉ እምላችሁና ሌላው ደግሞ እምላችሁ ነገር ምንድነው መሰላችሁ እንትን በሉ ማለት አሁን ሰው ራሱን እንትን ብሎ ሚዲያ ላይ ሲወጣ የታወቀ ነው ራሱን መለወጥ ወይም ደግሞ ራሱን የመለወጥ ዓላማ ይኖራል አንድ ሰውና ስለዚህ እናንተ ጋር ሲደርስ ቪዲዮ እንትን በሉልኝ ሰብስክራይብ አድርጉ እባካችሁ። የዩቲዩብ ከባድ ነው በእርግጥ በአንድ ጊዜ የሚመጣ ለውጥ የለም። ግን በቃ እናንተ ጋር ከደረሰ ይህ ቪዲዮ እናንተ ጋር ከደረሰ ሰብስክራይብ ያደረጋችሁ ብታግዙ በጣም ደስ የሚለኝ። ስለዚህ ሰብስክራይብ አድርጉልኝ ምናምን እምላችሁ እናንተ ጋር ይሄ ቪዲዮ ሲደርስ ሰብስክራይብ አድርጉ ማለት አንድ ሰው ሲመጣ መቼስ ታውቃላችሁ ፈልጎ አይታወቅም። የሰው ልጅ ተቸግሮም ሊሆን ይችላል ወይ ስራም ላይኖረው ይችላል። ያ ሰው አይታወቅም በብዙ ምክንያት ሚዲያ ላይ ይመጣል። ባይቸገርም ለእውቅና ሲባል ለመታወቅም ሚዲያ ላይ የሚመጡ ብዙ ሰዎች ይኖራሉ እና እናንተ ጋር ሲደርስ ቪዲዮ እናንተ ጋር ሲደርስ ሰብስክራይብ እያደረጋችሁ ብታግዙኝ ደስ ይለኛል እና አዳዲስ ዩቲዩበሮች ሲመጡ ማለት እናንተ ጋር ይሄ ቪዲዮ እናንተ ጋር ሲደርስ ዝም ብላችሁ አይታችሁ መውጣት ሳይሆን ማለት ያው ለዩቲዩብ አዲስ ነኝ በእርግጥ ግን አይታችሁ ከምትወጡ ሰብስክራይብ አድርጋችሁ ያን ሰው ወደፊት አሁን ወደፊት ትደግፉት ይሆናልና ሰብስክራይብ እያደረጋችሁ ብታዩ በጣም ደስ ይላልና ሰብስክራይብ ማድረግ ደግሞ በተለይ ደግሞ ለአዲስ ዩቲዩበር ወይም ለአዲስ ዩቲዩበሮች ማበረታቻ ነው። አንድም ሰው ሰብስክራይብ ሲያደርግ ትደሰታላችሁ። ያው ምንም የተለየ ነገር ይዤ ባልመጣም አሁን ላይ ወደፊት የተለየ ነገር ይዤ ልመጣ እችላለሁ። ማለት እናንተ ሰብስክራይብ ማበረታታት ይወስናል ስራ ማለት ነው። ስለዚህ አዲስ የሚመጡት ቪዲዮዎች እናንተ ጋር ሲደርስ ሰብስክራይብ ታደርጉ ይለኛል። ስለዚህ ሰብስክራይብ ለማለት ያክል ማለት 5 ወር
አንድም ሰብስክራይበር የለውም ይሄ ቻናል ማለት ነው። ከሶስት ፈቀቅ አለና እንደምንም ብላችሁ አንድ በቃ 50 ሰብስክራይበር እንኳን አስገቡልኝ ላይ መግባት እንችላለን መስራት እንችላለን። ስለዚህ እንደምንም ብላችሁ ፕሊስ በቃ 50 ሰብስክራይበር እንኳን አድርሱ። ይሄ ማለት ነው እና ያንን ለማለት ነው። ስለዚህ አሁን ከእናንተ ቢያንስ እንኳን አንድ 10 ሰብስክራይበር ያደርጋል ተስፋ አደርጋለሁ። አሁን በማርያም እና እንደዛ ነው። ቻው